እንግሊሽ ለአማርኛ ተናጋሪዎች አይ እኔ፣ ዩ አንተ፣ ሂ እሱ፣ ሽ እሷ፣ ዊ እኛ፣ ዘይ እነሱ፣ ኢት ለእንስሳት ለነገሮች እንዲሁም ለእቃዎች ያገለግላል። ኢዝ ነው ወይም ናት፣ አር ናቸው፣ አም ነኝ፣ ጉድ መልካም፣ ብሬቭ ጎበዝ፣ ሌዚ ሰነፍ፣ ፕሪቲ ቆንጆ። አይ እኔ፣ አም ነኝ፣ ስቱደንት ተማሪ፣ አይ አም ስቱደንት እኔ ተማሪ ነኝ። ሂ እሱ፣ ኢዝ ነው፣ ብሬቭ ጎበዝ እሱ ጎበዝ ነው። ሺ ኢዝ ፕሪቲ እሷ ቆንጆ ናት። ዘይ አር ፋርመር እነሱ ገበሬ ናቸው። ዊ አር ኢንጂነር እነሱ መሐንዲስ ናቸው። ኢት ኢዝ ፋይን ኢት ለነገሮች እንዳልሁት፣ ኢዝ ነው፣ ፋይን መልካም። ስለዚህ መልካም ነው ያ ማለት ነው። ከዚህ ጋር ዋና ነጥቡ ሂና ሺ ሲሆን ሁልጊዜ ኢዝ ነው። አይ ሲሆን ደግሞ ሁልጊዜ ምንድነው? አም ነው። ዘይ እና ዊ ሲሆን ደግሞ አር ነው። ሁልጊዜ አር ይጨመራል ማለት ነው። አይ ከአር ጋር ማለት ነው። ኢዝም ደግሞ እንደዚህ ከሂና ከሺ ጋር በተመሳሳይ ሁኔታ ኢዝ እናደርጋለን ማለት ነው። ከዚህ ጋር አፍራሽ ወይም ኔጌቲቭ ስናደርገው ደግሞ አይ አም፣ ሂ ኢዝ፣ ሺ ኢዝ፣ ዘይ አር፣ ዊ አር ከሚለው ላይ ኖት በመጨመር ወደ ነው እንደዚህ ነው ምናምን የሚለውን ወደ አይደለም መቀየቻ ማለት። ለምሳሌ አይ አም ስቱደንት የነበረው ተማሪ ነኝ የነበረውን ኖት በመጨመር አይ አም ኖት ስቱደንት ተማሪ እኔ ተማሪ አይደለሁም። ሂ ኢዝ ኖት ብሬቭ እሱ ጎበዝ አይደለም። ሺ ኢዝ ኖት ፕሪቲ እሷ ቆንጆ አይደለችም። ዘይ አር ኖት ፋርመር እነሱ ገበሬ አይደለም። ዊ አር ኖት ኢንጂነር እኛ መሐንዲስ አይደለንም። ኢት ኢዝ ኖት ፋይን መልካም አይደለም በማለት ወደሚል አፍራሽ ቃላት መቀየር ይቻላል ማለት ነው። ቀጥሎ መጠይቃዊ ማድረግ እንዴት ይቻላል የሚለው ነው። ከዚህ ጋር መጠይቃዊ ለማድረግ አይ አም ሚሊዮን የነበረውን አማይ መገልበጥ፣ ሂ ኢዝ ይል የነበረውን ወደ ኢዝ መገልበጥ፣ ሺ ኢዝ ይል የነበረውን ወደ ኢዝ ሺ መቀየር፣ ዘይ አር የሚል የነበረውን ወደ አር ዘይ፣ ዊ አር ይል የነበረውን ወደ አር ዊ መቀየር ማለት ነው። ኢት ኢዝ የሚለውን ወደ ኢዝ መቀየር ማለት ነው። ከዛ በኋላ አማይ ስቱደንት እኔ ተማሪ ነው ወይ፣ ኢዝ ሂ ብሬቭ እሱ ጎበዝ ነው ወይ፣ ኢዝ ሺ ፕሪቲ እሷ ቆንጆ ናት ወይ፣ አር ዘይ ፋርመር እነሱ ገበሬ ናቸው ወይ፣ አር ዊ ኢንጂነር እኛ መሐንዲስ ነን ወይ፣ ኢዝ ኢት ፋይን መልካም ነው ወይ ወደሚለው መቀየር ይችላል። ይህን ደግሞ እንዴት ወደ ኔጌቲቭ አፍራሽ ጥያቄያዊ መቀየር ይቻላል የሚለው ላይ ደግሞ ምንድነው የምናደርገው? አማይ ኢዝ ሂም የሚለው ላይ ኖት መጨመር ማለት ነው። አማይ ኢዝ ሂ ኢዝ ሺም አር ዘይ አር ዌይ ከሚለው ላይ ኖት በመጨመር እንደዚህ ነው ወይ የሚለውን አይደለም ወይ ማለት ይቻላል። ምሳሌ አማይ ስቱደንት እኔ ተማሪ ነው ወይ የሚለውን አማይ ኖት ስቱደንት እኔ ተማሪ አይደለሁም ወይ ወደሚል መቀየር ይቻላል ማለት ነው። ኢዝ ሂ ብሬቭ ጎበዝ ነው ወይ የሚለውን ኢዝ ሂ ኖት ብሬቭ ጎበዝ አይደለም እንዴ፣ ኢዝ ሺ ኖት ፕሪቲ ቆንጆ አይደለችም እንዴ፣ አር ዘይ ኖት ፋርመር ገበሬ አይደሉም እንዴ ወደሚለው ኖት በመጨመር መቀየር ይቻላል ማለት ነው። አር ዊ ኖት ኢንጂነር መሐንዲስ አይደለንም እንዴ ወደሚለው ይቀየራል ማለት ነው። ኢዝ ኢት ኖት ፋይን መልካም አይደለም እንዴ ወደሚለው መቀየር ይቻላል ማለት ነው። ቀጥሎ ወደ ግሶች ስንሄድ ከዚህ ጋር ምን የሚል ግስ አለ? ወርክ ማስራት፣ ስተዲ ማጥናት፣ ራይት መጻፍ፣ ፕላይ መጫወት፣ ሌንድ ማወስ፣ ነው ማወቅ ከጥቂቶች የተወሰኑ ናቸው። ከዚህ ውስጥ አይ ወርክ እሰራለሁ፣ ሂ ራይትስ ይጽፋል፣ ሺ ስተዲስ ታጠናለች። ሂና ሺ በሚሆንበት ሰዓት ሁልጊዜ ምን ይጨመራል? ኤስኤስ ይጨመራል ማለት ነው። ከዚህ ጋር አሁን እዚህ ጋር አይኤስ የጨመሩበት ምክንያት
ዋይን ወደ አይ ቀየርኩኝ እዛ ኤስ ጨመርኩበት ማለት ነው። ስለዚህ ሂ ራይትስ ይጽፋል፣ ሺ ስተዲስ ታጠናለች፣ ዊ ፕላይ እንጫወታለን፣ ዘይ ነው ያውቃሉ ወደ ማለት ነው። ኤስ የሚጨመርበት መቼ ሲሆን ነው የሚለው ላይ ደግሞ ከዚህ ጋር አለም ኤስ ሲሆን ኤስኤች የግሱ መጨረሻ ኤስ ሲሆን ኤስኤች ሲሆን ደብሊው ሲሆን ኤክስ ሲሆን ሲኤች ሲሆን ዜድ ሲሆን ኤስ መጨረሻ ላይ በቨርቡ ላይ እየጨመሩ የሽና የሽን ሂ ራይትስ ሺ ስተዲስ ወደሚለው መቀየር ይቻላል ማለት ነው። እየቀየሩ ለመቀየር ይነገ ማለት ነው። ቀጥሎ ይህንን እንዴት ወደ መጠየቃዊ ማድረግ ይቻላል ነው። እንዴት ወደ መጠየቃዊ ማድረግ ይቻላል? አይ ወርክ እሰራለሁ ይል የነበረውን መጀመሪያ ላይ ዱ በመጨመር ዱ አይ ወርክ እሰራለሁ ወይ ወደሚል ሂ እና ሺ በሚሆንበት ደግሞ ዱ ላይ ኤስ በመጨመር ዳዝ በማድረግ ዳዝ ሂ ራይት ይጽፋል ወይ፣ ዳዝ ሺ ስተዲ ታጠናለች ወይ፣ ዱ ዊ ፕላይ እንጫወታለን ወይ በማለት ነው። አይ ዊ ዘይ በሚሆንበት ሰዓት ግን ሁልጊዜም ዱን በተመሳሳይ ሁኔታ በመጀመሪያ እንጨምራለን ማለት ነው። ሲቀጥል እንዴት ይህን እንትን ማለት እንችላለን ስንል ደግሞ እንዴት ወደ አፍራሽ ማድረግ እንችላለን የሚለው ደግሞ አይ ወርክ እሰራለሁ የሚለውን አልሰራም ወደሚል እንዴት መቀየር ይቻላል በሚል ሳል ደግሞ ከዚህ ጋር ዱኖት መጨመር ነው። ከአይ ቀጥሎ ዱኖት፣ ከሂና ከሺ ቀጥሎ ደግሞ ዳዝኖት፣ ከዊና ከዚህ ደግሞ እንደ አይ ተመሳሳይ ከዊና ከዘይ ላይ ደግሞ ምን ይጨምራል ማለት ነው? እንጨምራለን ድኖት እንጨምራለን ማለት ነው። የሂና የሺ ደግሞ በተመሳሳይ ኤስ እዚህ ጋር ቀይ እንደቀለሙት እንጨምራለን ማለት ነው። ከዛ አይ ዶንት ወርክ አልሰራም፣ ሂ ዳዝንት ራይት አይጽፍም፣ ሺ ዳዝ ኖት ፕላይ ማለት ስተዲ አታጠናም፣ ዊ ድ ኖት ፕላይ አንጫወትም፣ ዘይ ድ ኖት ነው አያውቁም ወደሚለው ቀኝ። ይህን ደግሞ እንዴት ወደ ጥያቄ መቀየር ይቻላል ወይ የሚለውን ደግሞ አፍራሽ የሆነውን አረፍተ ነገር እንዴት ወደ መጠየቃዊ ንግግር መቀየር ይቻላል በምንልበት ሰዓት ደግሞ ምሳሌ እዚህ ጋር ምንድነው የምናደርግ? ዱ ለአይና ለዊ ለዘይ መጀመሪያ ላይ እናደርግና ለሂና ለሺ ደግሞ ዳዝ መጀመሪያ ላይ ካደረግ ማለት ደግሞ ካይ ከሂ ከሺ ከዊ እና ዘይ ከሚሉት ፕሮናውኖች ላይ ከነዚህ ፕሮናውኖች ቀጥሎ ምን እናደርጋለን ማለት ነው? ኖት የሚል በመጨመር ወደ መጠየቅ መቀየቻ ማለት ነው። ለምሳሌ ዱ አይ ኖት ወርክ አልሰራም ወይ፣ ዳዝ ሺ ኖት ራይት አትጽፍም ወይ ማለት ዳዝ ሺ ኖት ራይት አይጽፍም ወይ፣ ዳዝ ሺ ኖት ስተዲ አታጠናም ወይ፣ ዱ ዊ ኖት ፕላይ አንጫወትም ወይ፣ ዱ ዘይ ኖት ነው አያውቁም ወይ ወደሚል መቀየር ይቻላል ማለት ነው። ከዛ ቀጥሎ ሚ ማለት እኔ ወይም እኔን፣ ሂ ማለት እሱ እሱን፣ ሄር ማለት እሷን፣ አስ እኛን፣ ዘም እነሱን፣ ዩ ደግሞ አንተን። ለምሳሌ ሚ የሚለው ጊቭ ቱ ሚ ጊቭ ስጥ፣ ቱ ለሚ ለእኔ ወይም ደግሞ ጊቭ ሚ እኔን ጊቭ ስጥ፣ ሚ እኔን ጊቭ ሚ እኔን ስጠኝ በሚለው በቀላል ንግግር ለመነጋገር መርዳት ይቻላል ማለት ነው። ሲቀጥል ከዚህ ጋር ሚ ሂም ኸር አስ ዘም ዩ የሚለውን ከቨርቦችና ከአይ ሂሽ ከሚሉት ፕሮናውኖች ጋር እንዴት መጠቀም ይቻላል በምንልበት ሰዓት ላይ ደግሞ ከዚህ ጋር